ምን ያህል ኢትዮጵያ ውስጥ ተጉዘሃል የሚለው ነው። እንደ አጋጣሚ ሆኖ በፊልም በሌሎች አጋጣሚዎችም በሁሉም አቅጣጫ ለመጓዝ እድሉ ነበረኝ እና አብዛኛዎቹን የኢትዮጵያ ክፍሎች አይቻቸዋለሁ ከተወሰኑት በስተቀር። ሁሉም ጋር የተለያየ ኤክስፒሪያንስ ነበረ። በፊልም ደግሞ ሲኬድ ታውቁታላችሁ፣ ብዙ ህይወትን አሳልፈን ነው የምንመጣው። ብዙ ነገሮችን የማየት እድል ይኖረናል። ለመዝናናት የሚኬድባቸው ቦታዎች ሲሆኑ ወይስ መዝናኛውን ብቻ ነው የምናየው። ለፊልም ሲሆን ግን እያንዳንዱ ነገሮች ከፍታውንም ዝቅታውንም የማየት እድል ይኖራል እና ሁሉም ጋር በተለይ በሁሉም አቅጣጫ ሁሉም ጋር የመሄድ እድል ነበረኝ። ኢትዮጵያን በደንብ አይቻታለሁ እያስባለሁ። ያላየኋቸውንም ደግሞ በንባብ በደንብ አውቃቸዋለሁ። መልካም ምድራቸውንም በምስልም በብዙ መንገድ አውቃቸዋለሁ እና በምችለው ያዩዋቸውን ምስክር በመሆን ያላዩዋቸውን ባህሎች ደግሞ እንደገና በማጥናትም ሊሆን ይችላል ይዞ በመሄድ ባህላችንን ሼር ለማድረግ ሞክራለሁ። እንዳልኳችሁ ግን ታርጌቱ ያው ከዚህ ያሉ ተጓዦችን ወደዛ ይዘን የምንሄደው እና ተጓዡ ነው ባህሉን ይዞ የሚሄደው ማለት ነው። ከኔ በተጨማሪ አንድ ጉዞ ሊሆን ይችላል ከሚሄደው በየጊዜው የሚሄዱ ተጓዦች ግን ነው ባህላችንን ይዘው የሚሄዱት ማለት ነው። እና ከእነሱ ጋር ያለውን ነገር ነው። ስለ አርመኒያ ነው። አሁን አርመኒያ ምን አለ? ቅድስት አርሴማ የመካነ መቃብር አለ። እሱ እንዳለ ለኢትዮጵያ ሕዝብ ማድረስና ሰው እንዲሄድ የማድረግ ነገር ነው የሚሆነው ማለት ነው። ሞር ጆርጂያ ላይ አርሜኒያ ላይ ስላሉ ነገሮች ነው እኔ ተደራሽ ማድረግ ሞር የሚጠበቅብኝ ብዬ አስባለሁ። የራሴን ባህል ደግሞ እንደማንኛውም የትም ብሄድ ለመዝናናትም ብሄድ ይዤ እንደሚሄደው ደግሞ በዚህ በስራ አጋጣሚ ደግሞ ይዤ እሄዳለሁ ማለት ነው። ጥያቄውን ከመለስ